ከወደድከኝ አስቁመኝ። የማይደረግ ነገር ነው እንዳደርግ እየጠየቅሽኝ ያለሽው። የማታደርገው ከፍላጎት መጉደል ስለማትፈልግ ነው። ይሄን ያህል ቀላል ከሆነ ለምን ጥለሽኝ ትሄጃለሽ? ይቅርታ ከሆነ የሚፈልገው ምን አለበት ሄደህ ብትጠይቀው? ከዛስ ቅዠቱ እውን ይሁንለት? እኔ ግን እየቃዣ አይመስለኝም። እና ምንድን ነው ይመስልሽ? አጎትሽን ማታ ማጅራቱን የመታወት እኔ ነኝ? እንደዛ ነው ይመስልሽ? እኔ አንተን አላልኩ። ካላልሽ ታዲያ ለምንድን ነው አጎትሽን ይቅርታ ጠይቀው የምትይ? ይቅርታ ካለ የሚከታተለው ፖሊስ አይኖርም ብሏል። አንቺም ሆንሽ እኔ ቤተሰቦቻችን ፊት ትንንሽ ሆነን መቅረብ የለብንም። ምክንያቱም ለወደፊታችን ጥሩ አይደለም። ቆይ ስራህ ምንድን ነው? ምን አገባሽ? የቤት ኪራይስ የት አምጥተህ ነው የምትከፍለው? ምን አገባሽ? ስለዚህ የገቢ ምንጭ ማጅራት መምታት ነው ማለት ነው። ከአሁን በኋላ ይሄንን ንግግር ብትቀጥዩ የማታውቂው እኔን ነው ማስተዋወቅሽ። አሁንም ከማላቀው አንተ ጋር ነው እያወራ ያለሁት።